ናይስ ብዙ ጊዜ ሰዎች ሲያስቡ ሞዴሊንግን እንዴት ነው የሚያስቡት? ይሄ ውጫዊ ገጽታ ያንን ነው የሚያስቡት። ይሄ ለፕሮግራም ጥሩ ለብሶ መታየትን ጥሩ ማድረግን ነው። ልክ አለው። ግን ትልቁ የሚሆነው ይሄ የውስጥ ስራ ላይ ነው፣ የውስጥ ማንነት ላይ ነው ትልቁ። ይሄንን ስልሲ ምን ይመስላችኋል? የመጀመሪያው የሚሆነው ዲሲፕሊን። ከዛ በዲሲፕሊን ውስጥ ደግሞ ብዙ ፈጠራዎች ይኖራሉ። ናይስ። ያው ብዙ ነገሮች ክሬት የሚደረጉት በውስጥ ነው። ናይስ። ከዛ በኋላ ነው እንደዚህ ፐብሊክ የሚወጣው። ናይስ። ከዛ ዩ ራይት። ጥሩ፣ በጣም ትክክለኛ ጥሩ ሀሳብ ነው። ልክ ነው። በዚህኛው ደግሞ ሳይድ ስናየው ምንድን ነው መሰላችሁ? ሰዎች ማለት ምንድነን መሰላችሁ? ፍጥረታችን ወይንም እንግዲህ በደንብ ዲፕ እየሄድን ስናየው በደንብ ትረዱታላችሁ። አእምሯችን ላይ የተቀመጠው ማንነት ነው። አሁን ለምሳሌ ሰዎች መስታወት ላይ ያሉ ራሳቸውን ፒክቸራቸውን እዛ መስታወት ውስጥ ያለው ማንነት አይደለም ማንነታችን ወይም ማንነቱ የሰው ማንነት እዚህ ውስጥ የተጻፈው ነው። እዛ ላይ